ማስተላለፍ ችሏል። እጅግ ፈታኝ በነበረው የህይወት ጉዞ ለጽድቅና ለእውነት በመራብ ከራሱ ጀምሮ በግለሰቦች ህይወት በህብረተሰቡና ለሀገሩ ያደረገውን አስተዋጽኦ ጭምር በድፍረት አስተላልፏል። አንድ ነገር የሚመኘው ግን የአገራችን ህዝቦች ፖለቲከኞችም ሆኑ የሃይማኖት መሪዎች በንግድ ስራም ላይ የተሰማሩ ወይም ምሁራን ጭምር በዚህ መጽሐፍ ውስጥ የተጠቀሱትን መርሆች በማንበብ ከህይወታቸው ጋር በማዛመድ ተግባራዊ አድርገው በህይወታቸው ተለውጠው ሳይና ለብዙ በረከት ሲሆን ሲሰማ ነው። እያንዳንዱ ከልቅ እስከ ደቂቅ የሁለንተናዊ ተልእኮ መመሪያ በተመለከተ አሁን ካሉበትና ከከበቡት ፈረጀ ብዙ ችግሮች ወጥተው እርቅና ሰላም፣ ፍቅርና መተሳሰብ የሰፈነበት ኑሮ እንዲኖራቸው ምኞቴና ጸሎቴ ነው። እንግዲህ ይህ መጽሐፍ ለዚህ ሁሉ በመብቃቱ ሁላችንም በተሰማራንበት ሙያ መጽሐፉን ብናነበውና የበኩላችንን ጥረት አድርገን ብንተገብረው መልካም ነው እላለሁ። ፓስተር ትእዛዙ ቶሎሳ ዶክተር። አመራር መስከረም 25 ዕለተ እሁድ ከቀኑ 9 ሰዓት ጀምሮ በስካይላይት ሆቴል አዲስ አበባ በታላቅ ድምቀት ይመረቃል።